Hello. ከፍንጅ ተይዛል ብራዘር ተይዛል። እጅ አንተም ባከነ ሲጀምር እንዲህ ወደዛ እያየው ነው። እኔ መች እሷን አየሁ ሲጀምር እንዲህ ወደዛ ማየት አልችልም። ወጋውት የቂጥ መንፈስ ወጋውት። እስኪ ድጋሚ ክፈተው። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ። አልተሰጠውም እንጂ ሽሮቤን ብታስገቢ ማለት ነው እገባለሁ፣ በዛውም አገባለሁ፣ ችግር የለውም። አንቺ ማድረግ ያለብሽ ነገር ማለት ነው በቃ ምሳ እየሰራሽ ምን እያልሽ እየመጣሽ ጠይቂኝ። በየሁለት ቀኑ ደግሞ ቤት እየመጣሽ ዳሪ። ሰላም ሰላም፣ ውድ የኔ ቤተሰቦች አላችሁ ወይ? አላችሁ አማነው እኔም አለሁ። ዛሬም የተለያዩ አዝናኝ ቪዲዮዎችን ይዤ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጉ እንዳይረሳ። ወደ ቪዲዮዎቹ ባለሱቅ ቆይ እስቲ ኮንዶም ስጪ። ኮንዶም ከሱቅ እንጋ አንተ ሌባ። ስንት ነው? 50 ብር። እና ደግሞ ሳትነግረኝ ታናሽ እህቴ ናት። አሁን በቅርቡ ከገጠር ነው የመጣችው። ኧረ መበላት። ኧረ ከእንደዚህ አይነት መገርጣት ፈጣሪ ይሰውራችሁ። እና ደግሞ ሳልነግራችሁ ባለፈው አዶናይ ኮንሰርት ገብቶ ምናምን እንዲህ የጨፈረ ምናምን አንዷ ካልሳምከኝ ምናምን ብላ። ኧረ እዩት ቪዲዮውን። ሄሎ ኧረ ከእንደዚህ አይነት መገርጣት ፈጣሪ ይሰውራችሁ። ኧረ ሴቶች ግን ምን ነካችሁ? በስመ አብ 21 ዓመቴ ነው ስላችሁ እማታምኑ ዛሬ ምስክር ስንተኛው 21 ቤቢ ስንት ዓመቴ ነው? 21 አይደለም የልጇ አስተያየት። ኧረ ማዘር ምን እሺ ነው? እኔ ራሱ ና ቤቢዬ ስንት ዓመቴ ነው? በግድ አንድ ነው አይደለም? አይዋሽም ልጅ አልዋሽም። አይዋ ጋይስ ልጅ አይናፋር ነው፣ ለዛ ነው። ስንት ዓመቴ ነው? 21 እውነቱን ተናገራያችሁ። እና እንዲህ በፍቅር አጠይቂውም መጀመሪያ የልጇ አስተያየት እኔ ራሴ 21 ሊሞላኝ ነው አለ። አይ ሴቶች ከ21 አታልፉም መቼማ። ደምቢ የኔ ፍቅር ማሬ ከመሄዳችን በፊት ቅድም ከማን ጋር ነበር ስልክ ስታወራ ነበር? እንዴ ካክስቴ ልጅ ጋር ነው አላልሽም? እኔ ማላቃት ኤግዛክት ልጅ የኔ ፍቅር አልገባኝም። ማሬ እየጠረጠርሽ ነው የኔ ፍቅር? እንጂ ብጠረጠረስ የኔ ፍቅር? አይ አሁንስ አበዛሽው የኔ ፍቅር። አበዛሽው አይነት ዝም እንዳላጣፍ የኔ ፍቅር። ጨማለቅ የኔ ፍቅር። ጨማለቅስ ምን ልትሆን ነው? እጅን አነሳው የኔ ፍቅር። ጋጭሻለሁ የኔ ፍቅር። እስቲ ወንድ የኔ ፍቅር። ደምቢ የኔ ፍቅር ጄላይ ሰበብ ሆና ነበር የኔ ፍቅር። ገደለ ነገር ነበር የኔ ፍቅር። እኔ ወዳችኋለሁ የኔ ፍቅር። ሰላም ነው። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባቴ ጊዜያዊ። እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ስጥ ለሚለው አልጋ ይቀልዳል። 700 ብር እዚህ ነው ጋር እኮ 400 ብር ነው። በጣም የሚገርም አልጋ ነው። ምቾቱ በዛ ላይ ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው፣ ሻወራቸው ምናምን ሁሉ ነገር ምቾት። ኧረ በጣም ብዙ አማራጭ አለ እኮ እኛን ከፈለግን። ሲጀመር ይሄ ምርጫ ሊሆን አይችልም። ይቀልዳል። በጣም ነው የምታከብደው አንተ ነህ። ኧረ አንተ እቺ ልምደሽ ነች አምልጥ። ችግር የለም እኮ በረከት ጋር መሄድ እንችላለን። ምን ነው ይሄ ደግሞ እጭ ልምደሽ ደንበኛ ነች አባቴ። ራስን ካላስመለጥክ እዚህ ሲቲ ለሚለው ደግሞ 700 አላለም። እዚህ ሲቲ ለሚለው አልጋ ይቀልዳል። 700 ብር ብሎ ሊደብር ይችላል፣ ሊያስደብሩም ይችላል። መደበርን ደብሮ ሊያስደብረ ስለሚችል ደብረህ አስደብራቸው። እነሱ ናቸው ደባሪዎች። ብሮ አንተ ራስህ ደብረህ ስላስደብርከኝ ድብርትን ደብረኸኛል። ምን ደባሪ ሆነ ሰውዬ ነው። ተይዛል። እጅ ከፍንጅ ተይዛል ብራዘር ተይዛል። እጅ አንተም ባከነ ሲጀምር እንዲህ ወደዛ እያየው ነው። እኔ መች እሷን አየሁ ሲጀምር እንዲህ ወደዛ ማየት አልችልም። ወጋውት የቂጥ መንፈስ ወጋውት። እስኪ ድጋሚ ክፈተው። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ። ኧረ ጥባ በእናትህ ከረጥባ ጥባ እንጂ ባው ብታይ ከትላንትና ጀምሮ አንድ ጡት አልቀመሰም። ምን እስካሁን ምንም አልቀባም። እምቢ ካልክ ለሱ ልስጠው ሰጠዋለሁ። ቀለም እምቢ ካልክ ሰጠዋለሁ። እምቢ አለ እኮ እና ምን ልትሆን ነው አባቴ? እምቢ አለ እኮ ተንቆራጠጠ መጀመሪያ።
ዘመድ ቤት ስታድር። ውዴ ብር አይተሻል እንዴ? ጠፍቶብኝ ነበረ። አላየሁም። እንዴት ሊጠፋ ቻለ? እኔ እንጃ፣ እኔም ገርሞኛል። ይሄ ነገር ብቻ በእኔ ሊሳበብ እንዳይሆን። ደግሞ እኮ ከዚህ በፊት አጋጥሞን አያውቅም አይደለም? ልጁ ፈራው ደረሰ እኮ። እሱ እኮ ነው ግራ የገባኝ። ወይ የጠፋውን ብር እኔ ልስጣችኋ። ስንት ብር ነው የጠፋው? አንተ ምን ቤት ነው የምትሰጣቸው? አልቆጠርከውም እንዴ? ምን ርብስ ግን እኮ በጣም ይደብራል። ዘመድ ቤት ሄደ ምናምን ከዚህ በፊት ጠፍቶ አያውቅም። ዛሬ ገና ለመጀመሪያ ጊዜ ነው የጠፋው ምናምን ሲሉ ሰላም ዛሬ ከማን ጋር አንተ አልተዋወቅንማ። እሺ ስም ማለት ስም በረከት ይባላል። ጥምቀት ቀን ሀባብ ለምንድን ነው የሚወረወረው? ሀባብ ነው እንደሚወረወረው እሱን እንድታፈቀር ለማሳየት ብሎ ነው። እሱን እንድታፈቀር ለማሳየት ብሎ ሀባብ ይወረወራል ማለት ነው። እሺ አንገቱ ተቆርጦ ለቀናት ማይሞት እንስሳ ምንድን ነው? ዝሆን ነው። ውሃ በ100 ዲግሪ ሴንቲግሬድ ሙቀት ሲያገኝ ምን ይሆናል? ይሞቃል። በሬ በቀን ስንት ጊዜ ይወልዳል? በአመት ልዩነት ይወልዳል። በጥምቀት ሀባብ ለምን ይወረወራል? ሀባብ ነው እንደሚወረወረው ማን? ታዲያ ልጅቷን ገደልካት። ታዲያ ሰዋን ነው የምታገባው? ፍቅርን ለመግለጽ ነው አላለም? ዝም ነው ምንም አውራ። እሱም አይሰማም እሷም አታወራም። እንደዚህ ከሆነ ለምን አድረህስ ብትመጣ 3-4 ቀን ምናምን ቆይተህ ብትመጣም ችግር የለውም። ኧረ ተመችቶኛል እነዚህ የጠንቋይ ልጅ ስተበከት ኧረ ወዘወዘችው ወደቀ ደግሞ ምን ልታረገው ነው? አስፈሳችሁ በየመንገዱ እየፈሳ ሊሄድ ነው። በሪትም ነው ደግሞ። ይቅርታ ጠይቃት። ቢያንስ ድምፁን አጥፊልኝ አለ። ማን ተነካካለ? መጀመሪያ ልቤና አንድደሽ አመዱን ጠጣሹ። እሺ የቀረውን የታባች አረግሹ። አመዱን ነው ልብህን ሰውነሽ ብዬ ባምንሽም ምን እንደሆንሽ አላወቅሽም። አመንኩሽ አመንሽኝ እንዳልል የታለ ያመንሽኝ? ራስሽን አስተካኪ እንጂ ካልሆነ ጦሴኑ ሰጂ። ሱያ ግን ግጥም ተመችቶኛል። ስድ ሆነብኝ። ስለ ስድ ነው ሆነብኝ። ለሰለም በቴክስት ላክላታ እኛ ጋር እንትን አትበል። ማዘር ምን ነው? አደራ ልጆች ቤተሰቦቻችሁን ተቆጣጠሩ። ውሏቸው ምን እንደሚመስል እዩ፣ ተከታተሉ። የምንለው በምክንያት እኮ ነው። ደግሞ በመዝሙር ነው የሚጨፍሩት። ኧረ በስመ አብ ዘንድሮ ማናየው ጉድ የለም። ፈጣሪ ይሰውረን። ይድረስ ላከራዬ ቤት ኪራዩን ጠጥቼበታለሁ። አንድ ወር ተባበል። በቃ ሚካኤል በላይ እናቱ አከራይሽ ናቸው የላኩኝና አንቺም አንድ ወር ብቻ ታገሽኝ፣ ቤትሽን ከነቃው አከራይቼዋለሁ ብለውሻል። እዛ ሚካኤል በላይ ነው ያኖርሽ ብለውሻል እሳቸው አከራይሽ። ኧረ ቀልድ እኮ የልብስ መኪና በይኝ እኮ እኔ ልብስሽ ቢቀደድ ሰፋለሁ፣ ስሰፋ በዛውም ደግሞ አሰፋለሁ። ቲቪ ያለብሽ የሚባል ነገር ሰምቻለሁ። ችግር የለውም እኔ ዲስ ቲቪ ያስገባልሻለሁ። እዛው እያየሽ ነው የምትይው። ኖርማል ነው። እኔ ከኔ ልጅ ብትወልጂ ማለት ነው በ2 ቀኑ ጡት ይጥላል። ከዛም በኋላ በ6 ወሩ ደግሞ ስራ ጀምሮላ በወጣትነትሽ ነው የሚጦርሽ። አንዴ እኔ እኮ እንደተወለድኩ እኮ ነው የእናቴን ጡት ሁሉ በጠረባ ጥዬ የወጣው ልጅ እኮ ነው። እዛ ላይ እኔ አልተሰጠውም እንጂ ሽሮ በይኝ ብታስገቢ ማለት ነው እገባለሁ፣ በዛውም አገባለሁ። ችግር የለውም። አንቺ ማድረግ ያለብሽ ነገር ማለት ነው በቃ ምሳ እየሰራሽ ምን እያልሽ እየመጣሽ ጠይቀኝ። በየ2 ቀኑ ደግሞ ቤት እየመጣሽ ዳሪ። ሰው ያስማማል አይገልጹም እንዴ? ሰው ግን ምላስ ከየት ነው የሚያመጣው? አባቴ ያንተ ይለያል፣ ያንተስ ይለያል።
አቶ ጌታቸው። አቤት። ምን እያደረክ ነው? ታዲያ ተባንክ ደውለው ፋይዳህን አካውንት ጋር እየይዘው ብለውኝ። እና አንተ ምን እያደረክ ነው? አያያዝኩ ነው በሙጫ። እናንተም የባንክ አካውንታችሁን ከፋይዳ ጋር አገናኙ በሙጫ። ኧረ ጌታቸው። እሺ አሁን ደግሞ እዛው ላይ ተሳሳቡ። አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምር። አባዬ አንተ ጀምር። እማዬ አባዬ የኔ ይደርሳል። አባዬ አንተ ጀምር። ሻውነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ወይ እናንተ ጀምሩ፣ እኔ ልጀምር። አባዬና እማዬ ፍቱን። ኧረ ሰለቻችሁን እንዴ? ከጀለስ ጋር ጨርቅ ጥለን ልናብድ እያሰብን ግን የምንጥለው ጨርቅ እንኳን እንደሌለን ትዝ ሲለኝ፣ ጨርቅ ጥሎ ለማበድ እንኳን ጨርቅ የላቸው። አባቴ ችግር የለው፣ እኔ ጋር በጣም ብዙ ጨርቆች አሉ፣ እሰጣቸዋለሁ፣ በዛ ተባበራቸዋለሁ። ሌሎቻችሁም እንዲህ ጨርቅ ጥላችሁ ለማበድ አስባችሁ ምጥሉት ጨርቅ ያጣችሁ እኔ ጋር እኔ እሰጣችኋለሁ። የዛሬው ቪዲዮዎቻችን እነዚህን ይመስሉ ነበር። አይ ሆፕ እንደተዝናናችሁ እና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እወዳችኋለሁ። መልካም ቀን።